በሰዎች መሃል ልዩና ተመራጭ መሆን ትፈልጋለህ? አብዛኛው ሰው ስኬትን የሚመኘው ምቹ ሁኔታ ሲፈጠርለት ብቻ ነው። ነገር ግን ያለህበት ሁኔታ ሳይገድብህ ካለህበት ተነስተህ ከጫፍ መውጣት የምትችልበትን የልቀት ምስጢር ከመጽሐፍ ቅዱስ ከነቢዩ ዳንኤል ሕይወት እንማራለን። አንደኛው ምስጢር ማንነትን አለማርከስ። ዳንኤል በንጉሱ ማዕድና የወይን ጠጅ እንዳይረክስ በልቡ ወሰነ። የግል ልቀት የሚጀምረው ማንም በሌለበት ማንም በማያይ ቦታ ለራስ የምታወጣው የሥነ ምግባር መርህ ሲኖር ነው። ራስን ካላረከስክ ዓለም ዋጋህን ዝቅ አታደርገውም። ሁለተኛው ምስጢር የማያቋርጥ ትጋትና ጥበብ መኖር። ዳንኤልና ጓደኞቹ የባቢሎንን ትምህርትና ጥበብ በትጋት ተማሩ። እግዚአብሔርም ዕውቀትንና ማስተዋልን ሰጣቸው። ሰነፍ ሆነህ ስኬትን አትጠብቅ። እግዚአብሔር የሚባርከው የሚተጋን ሰው ነው። ሶስተኛው ምስጢር ጸሎትና ከፈጣሪ ጋር መገናኘት። ዳንኤል በቀን 3 ጊዜ መስኮቱን ወደ ኢየሩሳሌም ከፍቶ ይጸልይ ነበር። የስኬት ጣሪያ ከፈጣሪ ጋር ያለ ግንኙነት ጥልቀት። እንግዲህ ወዳጆቼ ያላችሁበት አስቸጋሪ ሁኔታ፣ ያጣችሁት ነገር ወይም የቤተሰብ ሁኔታ የስኬታችሁ ማነቆ ሊሆን አይችልም። ልክ እንደ ዳንኤል በልባችሁ የመብለጥን መንፈስ አውጡና በግል ሕይወታችሁ ላይ ልቀትን አምጡ። ራሳችሁን አሳድጉ፣ ዕውቀትን ጨምሩ፣ ከፈጣሪ ጋር ተጣበቁ። ያኔ ነገስታት እናንተን መፈለጋቸው የማይቀር። ከዛሬው ቪዲዮ ብዙ እንደተማራችሁ ገምታለሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉ። አመሰግናለሁ።